ሰላም እንዴት ናችሁ? የቤኒኮም ዩቲዩብ ቻናል ተከታታዮች ዛሬ እንግዲህ በሌላ በአዲስ ቪዲዮ ተመልሻለሁ። ሁላችሁም ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁ እንዲሁም ድጋፋችሁ እንድትገልጹልኝ በታላቅ ትህትና ጠይቃለሁ። እንግዲህ ዛሬ የማሳያችሁ ለጀማሪ የሚሆን ሁላችሁም ዳታቤዝ ተማሪዎች፣ ዌብ ዴቨሎፕመንት ተማሪዎች እንግዲህ የኤችቲኤምኤል ኮርስ ስራልን ስለ ኤችቲኤምኤል እንደ አዲስ ለጀማሪ የሚሆን እንዴት ዌብሳይት በቀላሉ የምንሰራበትን መንገድ አሳያኝ ባላችሁኝ መሰረት እኔም ዛሬ ሙሉ ዝግጅቴን ጨርሼ ኤችቲኤምኤል ኮርስ ለጀማሪ አንስቶ እስከ አድቫንስ ድረስ የሚደርሰውን ተከታታይ ክፍል ያለውን ፉል የሆነ የኤችቲኤምኤል ኮርስ ይዤላችሁ መጥቻለሁ። ከመጀመሪያው ጀምረን ምን አይነት ሶፍትዌር መጠቀም አለብን፣ በየትኛው ሶፍትዌር ነው የምንሰራው፣ እንዲሁም ደግሞ ምን ማድረግ አለብን የሚለውን ነገር ከመጀመሪያው አንስተን እስከ መጨረሻው ድረስ እንከታተላለን ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት በቀላሉ እንዴት ዌብሳይት የራሳችሁን ዌብሳይት ፖርትፎሊዮ ሊሆን ይችላል እንዲሁም የራሳችሁን ዌብሳይት መስራት የምትችሉበትን መንገድ አሳያችኋለሁ ማለት ነው። እንግዲህ በመጀመሪያ ስለ ኤችቲኤምኤል ከመስራታችን ወይም ዌብሳይት ከመስራታችን በፊት ስለ ኤችቲኤምኤል ማወቅ ይገባናል። እንግዲህ ኤችቲኤምኤል ማለት የአብሪቬሽን ነው። ይሄ ደግሞ ስንተነትኑት ሃይፐርቴክስት ማርክአፕ ላንጉጅ ይባላል። ይሄ ደግሞ ኤችቲኤምኤል የሚጠቅመን የተለያዩ ዌብ ፔጆችን ለመስራት የተለያዩ ዌብሳይቶችን ለመስራት የሚጠቅመን ነገር ነው ማለት ነው። ስለዚህ በቀላሉ ኤችቲኤምኤልን ተጠቅማችሁ የራሳችሁ የሆኑትን ዌብሳይት መስራት ትችላላችሁ። እንግዲህ ኤችቲኤምኤል ስንል ወይም ደግሞ ኤችቲኤምኤል ኮድ እንጠቀም ስንል በቀላሉ የኤችቲኤምኤል ኮዶች አንደርስታንድ የሚያደርጉት ብሮዘሮች ናቸው ማለት ነው። ስለዚህ ዌብሳይታችንን ሰርተን ከጨረስን በኋላ ያነዛን ዌብሳይቶች ምን ረን የምናደርግበት ወይም ሪዛልቱን ውጤቱን የዌብሳይቱን የምናይበት ምንን ተጠቅመን ነው? ዌብሳይት ተጠቅመን ነው ማለት ነው። ዌብሳይት ደግሞ ምን ለማድረግ ይጠቅመናል ማለት ነው? የተለያዩ ዌብሳይቶቻችንን ረን ለማድረግ የምንጠቀምባቸው የተለያዩ ሶፍትዌሮች አሉ። ከነዛ ሶፍትዌሮች ውስጥ ለምሳሌ ጎግል ክሮም ሊሆን ይችላል፣ ፋየርፎክስ፣ ኤጅ የሚባሉ የተለያዩ የብሮዘሮች አሉን ማለት ነው። ስለዚህ እነዚህን ብሮዘሮች ተጠቅመን ምን ማድረግ እንችላለን? ዌብሳይታን የሰራነውን ዌብሳይት ረን ማድረግ እንችላለን ማለት ነው፣ ወይም ማየት እንችላለን ማለት ነው። ስለዚህ ኤችቲኤምኤል ኮርስ የምንማረው ኤችቲኤምኤል ላይ የምንሰራውን ነገር በጠቅላላ ብሮዘሩ አንደርስታንድ እንዲያደርግልን ነው ማለት ነው። ስለዚህ ብሮዘሩ ደግሞ አንደርስታንድ የሚያደርገው ነገር በጠቅላላ ዌብሳይት ይባላል ማለት ነው። ስለዚህ በቀላሉ ይሄንን ዌብሳይት እንዴት እንደምትሰሩ አሳያችኋለሁ ማለት ነው። እንግዲህ ይህን የዌብሳይት ወይም ደግሞ ኤችቲኤምኤል ስንማር ሊያስፈልጉን የሚችሉ የተለያዩ ሶፍትዌሮች አሉ። ስለዚህ እናንተ ለምሳሌ በዊንዶው 10 ላይ ኖትፓድ የሚባል አፕሊኬሽን አለ። በዛ ኖትፓድ ተጠቅማችሁ ኤችቲኤምኤል ኮዳችሁን መስራት ትችላላችሁ፣ ወይም ደግሞ ዌብሳይት በዛ መስራት ትችላላችሁ። እንዲሁም ደግሞ ኖትፓድ ፕላስ ፕላስ የሚባልም አፕሊኬሽን አለ፣ በሱ መስራት ትችላላችሁ። ቪዥዋል ስቱዲዮ መጠቀም ትችላላችሁ። ሰብሊም የሚባል አተም የሚባል እነዚህ የሚባሉ የተለያዩ ዌብሳይታችንን ልንሰራ የምንችልባቸው ሶፍትዌሮች አሉ ማለት ነው። ከነዚህ ውስጥ ለኛ ለትምህርታችን ቪዥዋል ስቱዲዮን ተጠቅመን በቀላሉ እንዴት ዌብሳይት እንደምንሰራ እናያለን ማለት ነው። ስለዚህ አሁን ወደ ኮዳችን ወይም ደግሞ ወደ ዋናው ስራው ከመሄዳችን በፊት ቪዥዋል ስቱዲዮ እንዴት ኮምፒውተራችን ላይ መጫን እንችላለን የሚለውን ነገር እናያለን። ስለዚህ ዛሬ የምናየው ምንድነው? እንዴት ቪዥዋል ስቱዲዮን ተጠቅመን ኮምፒውተራችን ላይ እንዴት የራሳችንን ዌብሳይት እንሰራለን የሚለውን ከጀማሪ ጀምሮ እስከ አድቫንስ ድረስ እናያለን ማለት ነው። እንግዲህ እኔ ኮምፒውተር ላይ እንደምታዩት ቪዥዋል ስቱዲዮ የሚባል ምንም አፕሊኬሽን የለኝም ማለት ነው። ስለዚህ ቪዥዋል ስቱዲዮ የሚባል አፕሊኬሽን እኔ ኮምፒውተር ላይ ስላልተጫነ አብረን እንዴት እንደሚጫን እናያለን ማለት ነው። ይህንን ቪዥዋል ስቱዲዮ ለመጫን ማይክሮሶፍት ኤጅን ወይም ደግሞ የተለያዩ እናንተ የምትፈልጉትን ብሮዘር ትከፍቱና ወደ google.com ትሄዳላችሁ ማለት ነው። google.com ላይ ትገባላችሁ። እዚህ ጎግል ላይ ዳውንሎድ ብላችሁ ቪዥዋል ስቱዲዮ ማለት ትችላላችሁ። ቪዥዋል ስቱዲዮ ልክ ቪዥዋል ስቱዲዮ ኢንተር ስትነኩ የተለያዩ ቪዥዋል ስቱዲዮ ዳውንሎድ ማድረግ የምትችሉባቸው ዌብሳይቶች ይመጣሉ ማለት ነው። ከነዛ ዌብሳይቶች ውስጥ እኔ ለምሳሌ code.visualstudio.com የሚባል ሳይትን ተጠቅሜ ነው ይሄንን ቪዥዋል ስቱዲዮ ዳውንሎድ ማድረገው። ስለዚህ ይሄን ዳውንሎድ ለማድረግ እዚህ ጋር መጣና ክሊክ አድርጋለሁ። ክሊክ ሳደርግ ሌላ ዌብሳይት ይከፍትልኛል ወይም ወደ ሌላ ሪዳይሬክት ያደርገኛል። ከዚህ ውስጥ እኔ የምፈልገው ዌብሳይቱን ለዊንዶው 10 ነው
ወይስ ለማክ ኦፕሬቲንግ ሲስተም ነው የሚለውን ያስመርጠኛል ማለት ነው። ስለዚህ የኔ ኮምፒውተር ዊንዶው 10 ስለሆነ ለዊንዶው 10 የሚሆን ቪዥዋል ስቱዲዮ ዳውንሎድ አድርግልኝ ይለዋለሁ። ዊንዶው 10 እመርጣለሁ። ከዛ ትንሽ እንደጠበቁ ቴንክስ ፎር ዳውንሎዲንግ ዲስ ሲልና እዚህ ጋር ዳውንሎድ ማድረግ ይጀምራል ማለት ነው። 110 ሜጋባይት ነው። ዳውንሎድ ማድረግ ይጀምራል። ምናልባት ዳውንሎድ አላረክ ካላችሁ ዳይሬክት ዳውንሎድ ሊንክ የምትለዋን በመጫን በቀጥታ ዳውንሎድ እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። አሁን እንደምታዩት እዚህ ጋር ዳውንሎድ አድርጎ ጨርሷል። እንግዲህ ዳውንሎድ ሆነ ማለት ከኢንተርኔቱ ወደ ኮምፒውተራችን መጥቷል እንጂ ኮምፒውተራችን ላይ አልተጫነም ማለት ነው። ስለዚህ ኮምፒውተራችን ላይ ለመጫን እዚህ ጋር እንገባና ዳውንሎድስ ውስጥ እንገባለን። ሶፍትዌሩ ሲጫን የተቀመጠው ዋናው ፋይል ዳውንሎድስ ውስጥ ነው። ስለዚህ ዳውንሎድስ ውስጥ እንገባና አሁን ዳውንሎድ ያደረግነውን ቪዥዋል ስቱዲዮ ደብል ክሊክ እንነካበታለን ማለት ነው። እዚህ ጋር እንደምታዩት ኤኒ አፕሊኬሽን ሲጫን ደብል ክሊክ እንነካለን። ከዛ በኋላ የራሱን የሆነ ዊዛርድ አለው። ላይሰንስ አግሪመንት ይመጣልናል። አዎ እዚህ ጋር ያሉትን ህግና ደንቦች በጠቅላላ አንብቤያቸዋለሁ ብለን አያሰብድ አግሪመንት እስማማለሁ እንላለን። ከዛ ኔክስት እንለዋለን። ከዛ እዚህ ጋር ይሄንን ቪዥዋል ስቱዲዮ የት ላይ ልጫንል ይለኛል። አሁን የሚጭንልኝ ሲ ዩዘርስ የሚባለው ቢኒ ውስጥ ይሄ ሶፍትዌር የመቀመጫው ቦታ ነው ማለት ነው። ይሄን ተከትለን ስንሄድ ይሄንን ሶፍትዌር ማግኘት እንችላለን ማለት ነው። አዎ እዚህ ቦታ ላይ ይሁንልኝ፣ ዲፎልቱን እተዋለሁ። ይሄን ለመጫን አትሊስት 435 ሜጋባይት ፍሪ የሃርድ ዲስክ ስፔስ ሊኖር ይገባል ይለኛል። አዎ አለኝ ብዬ እቀጥላለሁ ማለት ነው። ኔክስት ላለው ደን ቪዥዋል ስቱዲዮ እዚህ ጋር ስታርት ሜኑ ፎልደራችን ምን ይሁን ነው? ቪዥዋል ስቱዲዮ ኮድ የሚል ይሁን ነው። ኔክስት ላለው አሁን እዚች ጋር ክሬት ዴስክቶፕ አይከን እላለሁ። ልክ ሶፍትዌር ተጭኖ ሲያልቅ ፊት ለፊት ዴስክቶፕ ላይ እንዲመጣልኝ ክሬት የምትለዋን እነካለሁ። ከዛ ኔክስት እለዋለሁ። አሁን ምን አደርጋለሁ? ሁሉን ነገር ጨርሻለሁ። ኢንስቶል አድርግልኝ እለዋለሁ። ጫንልኝ እለዋለሁ። እሱ ምን ያደርጋል ማለት ነው? ይህንን ሶፍትዌር ለመጫን ፕሪፔር ያደርጋል ማለት ነው። ከዛ በኋላ እንደምታዩት እዚህ ጋር ጭኖ እስኪጨርስ ድረስ የተወሰነ ደቂቃ እንደ ኮምፒውተራችን ፍጥነት ከ2 እስከ 3 ደቂቃ ሊፈጅ ይችላል ማለት ነው። ያንን ጭኖ እስኪጨርስ ድረስ እንጠብቃለን ማለት ነው። አሁን እንደምታዩት ሁሉንም ፋይል የቪዥዋል ስቱዲዮ ፋይሎችን ኤክስትራክት እያደረገ እየጫነልኝ ነው ማለት ነው ወደ ኮምፒውተሬ። ስለዚህ እሱ ጭኖ እስኪጨርስ ድረስ እጠብቃለሁ ማለት ነው። እንግዲህ ይህ በጣም ብዙዎች ዌብሳይታቸውን ለመስራት የሚጠቀሙበት በጣም ፓወርፉል የሆነ የማይክሮሶፍት ካምፓኒ የሚያመርተው ሶፍትዌር ነው ማለት ነው። ስለዚህ ብዙዎች ይሄን ነው የሚጠቀሙት። እናንተ ግን ይሄንን ሶፍትዌር ኢንተርኔት ሳይኖራችሁ መጫን ካልቻላችሁ ኖትፓድን በመጠቀም መስራት ትችላላችሁ ማለት ነው። ምንም ልዩነት የላቸውም ማለት ነው። ይሄ በጣም ፊቸሩ ቆንጆ ስለሆነ ብዙ ነገሮችን ጋይድ ስለሚያደርገን ስለሚረዳን ይሄን ብንጠቀም ጥሩ ነው ማለት ነው። በመጨረሻ እንደምታዩት ሶፍትዌሩን ጭኖ ጨርሶታል። ላውንች ላድርግልህ ወይ እኔ ራሴ አንተ ሳትከፍተኝ እንዲበራ ላድርገው ይለኛል። አዎ ላውንች አድርግልኝ ፊኒሽ እላለሁ ማለት ነው። ላውንች አድርግልኝ ስላልኩት ቪዥዋል ስቱዲዮን እስኪከፍት እዚች ጋር እጠብቃለሁ ማለት ነው። ለመጀመሪያ ጊዜ እንግዲህ የቪዥዋል ስቱዲዮ ሶፍትዌራችሁን ስትከፍቱት እንደዚህ አይነት ኢንተርፌስ ታገኛላችሁ ማለት ነው። ስለዚህ በቀላሉ እያንዳንዱን ስራ የምትሰሩት እዚህ ጋር ሜኑዎቹን እየተጠቀማችሁ ነው። ስለዚህ እነዚህን ሜኑዎቹን ደግሞ እንዴት ትጠቀማላችሁ ወይም ደግሞ ሜኑዎቹ ምን ይሰራሉ የሚለውን በቀጣይ ያሳያችኋለሁ ማለት ነው። ነገር ግን አሁን ላይ ይሄን ቪዥዋል ስቱዲዮ ከጫነን በኋላ ሁለት ነገር ማድረግ ይጠበቅብናል። የመጀመሪያው ልክ ሰርተን ከጨረስን በኋላ እንደነገርኳችሁ ዌብሳይቱ ረን የሚሆነው ብሮዘር ላይ ነው ብለናል። ስለዚህ ያ ብሮዘር ላይ ረን እንዲያደርግ እናንተ ዝም ብላችሁ ይሄን እየዘጋችሁ ብሮዘር ላይ ረን ከምታደርጉ እዚሁ ላይ ኤክስቴንሽናችሁ ላይ ሁለት ኤክስቴንሽንን መጫን ትችላላችሁ። የመጀመሪያው ላይቭ ሰርቨር ነው። ሁለተኛው ላይቭ ፕሪቪው ነው። ላይቭ ሰርቨር እዚህ መጫን የሚጠቅማችሁ ለምንድን ነው? ልክ ላይቭ ሰርቨሩን ስትጭኑት የሰራችሁትን ኮድ ረን አድርግልኝ ሪዛልቱን አሳየኝ ስትሉት ብሮዘር ያስመረጣችኋል። እዚህ ላይ በመረጣችሁት ብሮዘር እንዲሰራ ማድረግ ትችላላችሁ። አንደኛው ይሄ ነው። ሁለተኛው ላይቭ ፕሪቪው ደግሞ ስንለው ልክ ኮዱን ለምሳሌ ከዚህ ግማሽ ላይ እንሰራና ልክ ኮዱን እዚህ ጋር ስንሰራ በዚህኛው በቀኝ ሳይድ ደግሞ ራሱ የሰራነውን የኮዱን ሪዛልት እያሳየን ይሄዳል ማለት ነው። የሰራነውን ስራ ላይቭ ማሳየት ይችላል ማለት ነው። ስለዚህ ይሄን ለማድረግ እዚች ጋር ኤክስቴንሽን የምትላለች ልክ ኤክስቴንሽን እንግዲህ ከዚህ አፕሊኬሽን ላይ እንደ ተጨማሪ እንደ ሰውየው ፍላጎት ሊጠቀምባቸው የሚችሉት ብዙ አይነት
ኤክስቴንሽኖች አሉት። ለምሳሌ እዚህ HTML ላይ እኔ የጃቫን ወይም ፓይተንን ልጠቀም ካላችሁ የፓይተንን ኤክስቴንሽን እዚህ መጫን ትችላላችሁ። የፈለጋችሁትን ብዙ ኤክስቴንሽኖች አሉ እነዛ። ለአሁን ግን በዋናነት ጊዜ ለመቆጠብ የምንሰራውን ዌብሳይት እዚሁ እያየን ለመስራት ላይቭ ሰርቨር እና ላይቭ ፕሪቪውን እንጭናለን ማለት ነው። ልክ እዚች ጋር ሰርች ቦታ ላይ ትመጡና ላይቭ ብላችሁ ወይም ላይቭ ሰርቨር ብላችሁ ስትጽፉ እዚች ጋር የላይቭ ሰርቨር ምልክት ያለባት ትመጣለች። አሁን እዚች ላይ ከቪዥዋል ስቱዲዮ ጋር ስላልተጫነ ኢንስቶል የምትላለች እዚች ጋር ትመጡና ኢንስቶል ትሉታላችሁ። ልክ ኢንስቶል ስትሉት እዚች ጋር ኢንስቶሊንግ ይልና ምን ማድረግ ይጀምራል ማለት ነው፣ ይጭንላችኋል ማለት ነው። አሁን ይሄ ቪዥዋል ስቱዲዮ ላይቭ ሰርቨር አለው። ምን ማለት ነው? ልክ እዚሁ እየሰራችሁ የሰራችሁትን ስራ ረን ስታረጉት ሌላ ይሄን ዶክመንት መዝጋት ሳይጠበቅባችሁ ራሱ ብሮዘር ያስመርጣችኋል ማለት ነው። በመረጠው ብሮዘር ወይ በጉግል ክሮም ወይ በኤጅ የሰራነውን ስራ ይከፍትልናል ማለት ነው። ይሄ ጥቅሙ ይሄ ነው። ሁለተኛው ደግሞ ላይቭ ፕሪቪው ነው። ላይቭ ፕሪቪው ደግሞ የምንለው ምንድነው? ላይቭ ፕሪቪው የምንለው ደግሞ እዚች ጋር እንደምታዩት የላይቭ ፕሪቪው ምልክት አላት። ይቺ ምንድነው? የምንሰራውን ስራ እዚሁ ላይ ጎን ለጎን ምን እንዲያደርግ እንዲያሳየን ሪዛልቱ ነው። አሁን ላይ በኋላ ቀጣይ ከዳይዋን ስንጀምር ዳይዋን ላይ ምንድነው የምናደርገው? የመጀመሪያ የቢገነር HTML ስንሰራ ልክ ኮዱን ስንጽፍ በግራ በኩል በቀኝ በኩል ደግሞ የኮዱን ሪዛልት ያሳየናል ማለት ነው። እዛው እያየን እዛው ኮዳችንን መስራት እንድንችል የሚያደርገን ነው ማለት ነው። ይችን መተን እዚህ ጋር ኢንስቶል እንላለን ማለት ነው። ይችንም እንደ ቀድሙ እንደ ላይቭ ሰርቨሩ እንደ ኢንተርኔታችን ፍጥነት ጭኖ ይጨርሳል ማለት ነው። ልክ እንደዚህ ሲጭንልኝ አሁን እዚህ ቪዥዋል ኮዴ ላይ ወይም ቪዥዋል ስቱዲዮ ላይ ሁለት ነገር አዳርጌበታለሁ። አንድ ላይቭ ሰርቨር ራሱ ብሮዘር አስመርጦ ይሄን አፕሊኬሽን መዝጋት ሳይጠበቅብኝ እንድሰራ፣ ፕሪቪው ደግሞ እየሰራው እንዳለ በቀኝ በኩል ደግሞ ፕሪቪው እንዲያደርግልኝ ኮዴን እነዚህ ነገር አድርጌያለሁ ማለት ነው። ስለዚህ በቀላሉ እነዚህን ካደረግን በኋላ የመጀመሪያ ኮዳችንን መስራት እንችላለን ማለት ነው። እንግዲህ እንደነገርኳችሁ ይሄ ቀጣይነት ያለው ቪዲዮ ነው። እንደ መጀመሪያ ያህል ብሮዘራችንን ወይም ደግሞ ቪዥዋል ስቱዲዮቻችንን እንዴት መጫን እንዳለብን አሳይቻችኋለሁ። በቀላሉ እናንተ ይሄን ለመስራት ቪዥዋል ስቱዲዮ ያስፈልጋችኋል። ከሌላችሁ ግን ይሄንንም ኖትፓድ ላይ መስራት ትችላላችሁ። ልዩነቱ ምንድነው? ይሄ ብዙ ነገሮችን ያቀልላችኋል። ያ ኖትፓድ ግን ጋይድ አያረጋችሁም፣ በጣም ያደክማችኋል ማለት ነው። ስለዚህ ይሄንን እና በቀጣይ ጉግል ክሮምን ወይም ኤጅን ኤኒ ዌብ ብራውዘራችሁን ኮምፒውተራችሁ ላይ ትጭኑና በቀጣይ ከዳይዋን እንጀምራለን ማለት ነው። ይሄንን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድትገልጹልኝ በትህትና ጠይቃለሁ። ሁላችሁንም በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።